ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም በአዲስ ነገር መተናል። ተከታተሉን። አንድ ቅርንፉድ አውጥተው ከምላሱ ስር ለ5 ደቂቃ ብቻ ቢያስቀምጡ በሰውነቶ ላይ ምን እንደሚከሰት ያውቃሉ? ይህ አነስተኛ ባህላዊ ቅመም በውስጡ ባለ ሳይንሳዊ ኃይል ምክንያት ለዘመናት በባህላዊ ሕክምና ሲያገለግል ኖሯል። ታዲያ ዛሬ በዚህ ቪዲዮ ምንድነው የምናየው? ቅርንፉድን ለ5 ደቂቃ በምላሳችን ስር ካደረግን በኋላ በሰውነታችን ውስጥ ምን ይከሰታል የሚለውን ነው። በተለይ በአፋችን፣ በምግብ ሰዓታችን፣ በደም ስኳራችንና በሙሉ ሰውነታችን ላይ የሚያመጣውን አስደናቂ ለውጥ በሳይንሳዊ መንገድ እናያለን። ተከታተሉ። እንግዲህ ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁም ጻፉልኝ፣ እመልሳለሁ። ታዲያ ቅርንፉድ ይህን ሁላ ተአምራዊ ጥቅሞች የሚሰጠው በምን ምክንያት ነው ብለን ስናይ በውስጡ ባለው ንጥረ ነገር ነው። ኢዩጀኖል ይባላል። እንግዲህ የኢዩጀኖል ጥቅሞች ምንድናቸው ብለን ስናይ አንደኛ ከፍተኛ የህመም የማስታገስ ብቃት አለው። በተለይ የጥርስ የድድ ህመሞችን በከፍተኛ ደረጃ የመቀነስ አቅም አለው። ሁለተኛ እብጠትን የመቀነስ ከፍተኛ አቅም አለው። ሌላው ባክቴሪያዎችን የማጥፋትም ከፍተኛ የሆነ አቅም አለው። ስለዚህ ቅርንፉድን በምላሳችን ስር ስናደርግ ውስጡ ያለው ንጥረ ነገር ኢዩጀኖል የሚባለው ንጥረ ነገር ከምራቃችን ጋር ይዋሃዳል። ቶሎ ወደ ደም ስርዓታችንም እንዲገባ ይሆናል ማለት ነው። ቅርንፉድ ከምላስ ስር ሲቀመጥ የመጀመሪያው ለውጥ የሚታየው በአፋችን ውስጥ ነው። ታዲያ የመጀመሪያው ጥቅም ምንድነው ብለን ስናይ መጥፎ የአፍ ጠረንን ያጠፋል። እንዴት ነው የሚያጠፋው ብለን ስናይ ቅድም ባልነው ኢዩጀኖል በሚባል ኬሚካል አማካኝነት ነው። ይህ ኬሚካል በአፋችን ውስጥ ያሉ መጥፎ ባክቴሪያዎች የሚባሉትን በከፍተኛ ሁኔታ የመግደል አቅም ስላለው ማለት ነው። ሁለተኛው ጥቅሙ ምንድነው? የምራቅ ምርትን ይጨምራል። ምራቅ እጢዎችን በማነቃቃት አፋችን እንዳይደርቅ ያደርጋል። እንግዲህ በባለፈው ቪዲዮአችን እንዳየነው አንዱና ዋነኛው ምክንያት የአፍ ጠረን እንዲመጣ ምንድነው ብለናል? የአፍ መድረቅ ነው። ሌላው ጥቅሙ ምንድነው? የጥርስና ድድ ህመሞችን በከፍተኛ ሁኔታ ያስታግስልናል። የጥርስ ወይም የድድ ህመም እና ብሎም እብጠት ካለ እንደ ጊዜያዊ የህመም ማስታገሻ ልንጠቀምበት እንችላለን። በተለይ የጥርስ ህመሙ ዝቅተኛ ከሆነ መጠቀም እንችላለን። ለከፍተኛ የሆነ የጥርስ ህመም ግን ብዙ ጊዜ አይመከርም። ሌላው ጥቅሙ ምንድነው ብለን ስናይ የምግብ መፈጨትን በከፍተኛ ሁኔታ ያፋጥናል፣ ያቀላጥፋል፣ ብሎም የጨጓራ ጤንነትን ይጠብቅልናል። እንግዲህ ቅርንፉድ ለአፍ ብቻ ሳይሆን ለምግብ መፈጨት ስርዓታችንም ትልቅ አስተዋጽኦ አለው። የቅርንፉድ ጭማቂ ወደ ሆድ በሚወርድበት ጊዜ የምግብ መፈጨትን ፋሲሊቴት የሚያደርጉትን ወይንም ደግሞ ዳይጀስቲቭ ኢንዛይሞችን በከፍተኛ ሁኔታ እንዲመረቱ ያደርጋል። ይህ ደግሞ የሆድ መነፋትን፣ የጋዝ መከማቸትን እና የምግብ አለመፈጨት ችግሮችን በቀላሉ ለመቅረፍ ይረዳል ማለት ነው። ሌላው ጥቅሙ ምንድነው? የደም ስኳርን ያስተካክልልናል። እንግዲህ ብዙ ጥናቶች እንደሚያሳዩት ከሆነ ብቻውን ሳይሆን ከጤናማ የአኗኗር ዘይቤ ጋር አብሮ ከሆነ ቅርንፉድ ሴሎቻችን ኢንሱሊንን በደንብ እንዲጠቀሙ በማድረግ በደም ውስጥ ያለውን የስኳር መጠን ለማስተካከል በከፍተኛ ሁኔታ ያግዛል። ሌላው ጥቅሙ ምንድነው ብለን ስናይ ደግሞ እብጠትን ለመከላከል ይረዳል። በተለይ ክሮኒክ ኢንፍላሜሽን የሚባሉትን ለመከላከል በከፍተኛ ሁኔታ ያግዘናል። ምክንያቱም ቅርንፉድ በውስጡ ከፍተኛ የሆነ አንቲኦክሲዳንት ይዟል። ይህ አንቲኦክሲዳንት ደግሞ በሰውነታችን ውስጥ የሚፈጠሩ አላስፈላጊ እብጠቶችን ለመዋጋት በከፍተኛ ሁኔታ ይረዳናል ማለት ነው። እንደሚታወቀው የስኳር በሽታም አንዱ ከዚህ ከክሮኒክ ኢንፍላሜሽን ጋር ተያይዞ የሚመጣ ህመም ነው። ታዲያ ሌላው አጠቃቀሙስ እንዴት ነው ብለን ስናይ አጠቃቀሙ በጣም ቀላል ነው። እንግዲህ መጀመሪያ ቅርንፉዱን እናጥባለን። ከዛ አንድ ጤናማ የሆነ ቅርንፉድ ወስደን በምላሳችን ስር ለ5 ደቂቃ ያክል እናስቀምጠዋለን። ከዛ ከ5 ደቂቃ በኋላ ይህን ቅርንፉድ ከፈለግን አኝከን ማዋጥ እንችላለን። ካልፈለግንም ደግሞ አውጥተን መጣል እንችላለን። ስለዚህ ይህን በማድረግ ከላይ የዘረዘርኳቸውን ጥቅሞች ማግኘት ትችላላችሁ ማለት ነው። ማሳሰቢያ አለኝ። ማሳሰቢያዬ 3 ነው። የመጀመሪያው ማሳሰቢያ ምንድነው? ይህ መረጃ
እንግዲህ የነገርኳችሁ ለትምህርታዊና ለግንዛቤ ማስጨበጫ ዓላማ ብቻ የተዘጋጀ መሆኑን እንድታውቁ ትፈልጋለሁ። በሁለተኛ ደረጃ ቅርንፉድ ተፈጥሯዊ ቢሆንም ከልክ በላይ መጠቀም ወይንም ደግሞ የቅርንፉድ አለርጂ ካለብን ከፍተኛ ጥንቃቄ ማድረግ ይኖርብናል ማለት ነው። ከተቻለ ቅርንፉድን ማስወገድ ይጠበቅብናል። ሌላው ሶስተኛው ማሳሰቢያ ምንድነው? በተለይ ከባድ የጥርስ ህመም ካለብን፣ ከባድ የጨጓራ ህመም ካለብን በቅርንፉድ ብቻ ችግሩ ላይፈታ ይችላል። ስለዚህ በቶሎ ወደ ሕክምና ተቋም በመሄድ አስፈላጊውን ሕክምናና ምርመራ ማድረግ ይጠበቅብናል። እንግዲህ የዛሬ ቪዲዮ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ደግሞ ሼር አድርጉት። ምናልባት ይህን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ከሆነ አሁኑኑ ሰብስክራይብ አድርጉ። የዛሬው እንግዲህ እዚህ ላይ ያበቃል። በሌላ ጊዜ በሌላ ቶፒክ እስክንገናኝ ቻው።